በየቀኑ የተለያዩ ሰዎች እየመጡ ያስፈራሩኛል። እሱ ግን ምንም ግድ የለውም። አሁንም ቢሆን ይሄን ድርቅናውን አልተወም አይደል? እርምጃ ሁሉ የተጠና ይሁን። የፌቨንን ነገር ደግሞ አደራ። አሁንማ በጣም መፍራት ጀምሬያለሁ። እነዚህ ሰዎች ምንም ያላደረጉ ሰዎች እስር ቤት ገብተው ሲማቀቁ ይሄንን ምፈቅድ ይመስልሻል? አዝናለሁ ግን ይሄ ሁሉ ለራስ መኖር የሚተራመሰው በራሱ መንገድ ተሸንፏል። ለእህቱ፣ ለእናቱ፣ ለቤተሰቡ ያው የቀሮቹንም ድርጅታችን 10 ሚሊዮን ብር ተይባባ። 10 ሚሊዮን ብር ፋይሉ ይዘጋል። ልሳኔ ይዘጋል። ውጣ ከቢሮዬ። ሰከላ ሶርስ ኦፍ ናይል ጥበቃ ከሁሉ የበዛ ይመስልሃል አይደል? ለመዳንም ለመሞትም ጥበቃ ያሰለቻል። ሰው አይደለህ? የሆነ ቀን ተናደህ ፍትህን በክንዴ ብርታት ካልፈጠርኩ ብለህ አታውቅም? በመጠበቅህ አታዘን። መቆየትህ ልክ ነውና ደስታህ፣ መከራህ፣ ጭንቀትህንም ውጣ ወረዶችህን በሙሉ ልብህ አትመናቸው። ልክ እንደ እፉዬ ገላ ናቸውና ቅጽበቶችህ አይባክኑ። አሁን ካሉህ እና አሁን ባሉህ ብቻ ተደሰት። ፍትህን የጡንቻ ስፋት አይጋርዳትም። የተበዳይ የእንባ ኃይል ከሁሉ ይበልጣልና። የምር በጣም ነው ማመሰግነው። በጣም እኔ ያታቀስን ፈጣሪ ነው መስገን ያልገባ ማለት ወዳይ ዘመድ ባጣንበት ሰዓት ከወንድሞቼ ጋር ሞደቃይ ባጣንበት ሰዓት ቆይ ድረስልና የምር በጣም ማመሰግነው። ተተተው እንደሱ አይደረግም። ይሄ ለአምላክ ለእግዚአብሔር ብቻ ነው የሚደረገው። ለኔ አይገባም ማለት እንዴት ደስታዬን መግለጽ እንዳለብኝ ግራ ስለገባኝ ነው። እንኳን ደስ አለ። ትልቁ ነገር አንተና ቤተሰቦች ደስተኛ መሆናችሁ ነው እና በርቱ፣ አይዟችሁ። እሺ አሁንም ችሎቱን አሸነፍክ? በትክክል ነው። ቆይ አንተ መች ነው የምትሸነፈው? በጣም ብዙ ጊዜ ተሸንፌ ያውቃለሁ። የምርህን ነው? እውነት ከምሬ ነው። መቼም ብር ቸግሮ እያወክ ለሐሰተኞቹ ተከራክረ ነው? ኧረ እንደውም በተቃራኒው ነው። ማለትማ እውነትን ይዤ ብዙ ጊዜ ተሸንፌ ያለሁ። ብዙ ጊዜ የውሸት ኬዝ ይዤ አላውቅም። በኋላ ላይ እንኳን የውሸት ኬዝ መሆናቸውን እንኳን ሳውቅና ስደርስበት ብዙ ጊዜ ማስረጃዎችን ለፍርድ ቤት አሳልፌ ሰጥቻቸዋለሁ። ካዲያ በየትኛው ነው የተሸነፍከው? ፍርድ ቤቱ እውነትን ሳይሆን ማስረጃ ነው የሚፈልገው። ሺህ ጊዜ እውነቱ አንተ ጋር ቢሆን ነገር ግን ማስረጃ ከሌለ እውነትህ ውሸት ነው የሚሆነው። ያለ ወንጀል ማስረጃ ስለሌላቸው ብቻ ተገርፈዋል፣ ታስረዋል የሚባል እውነት ነው ማለት ነው? እሱንማ ቤቱ ይቁጠራቸው። ብዙዎች በዚህ ጉዳይ ተቸግረው ነው የተቀመጡት። ለምን ይህን ነገር ወደ መጽሐፍ አትቀይሩልኝ?
እንደምትወደው እርግጠኛ ነኝ ጋሼ። አመሰግናለሁ። አንተስ ደህና ነህ? እኔ ደህና ነኝ። አንተስ እንዴት ነህ? እኔ ምን ሆናለሁ? የሚያሳስበኝ አንተ ጉዳይ ነው። ዳይማ መቼ ያሳስባል? ደግሞስ እንደምትጸልይልኝ ነግረኸኝ የለ እንዴ? አየህ፣ መፍራት የለብህም። ሁል ጊዜ እውነትን አስቀድም። መቼም አንተን እያየሁ አባ ለገንዘብ ብዬ በአንድም ሰው ላይ በሐሰት መዶሻ አላስመታም። እውነት ነው። አምናለሁ። ጋሼ በታለ ገረፈጁ እንዴት ነው? ተቀመጣ ተነሳ። ጋሼ የሚለውን ነገር ተውኝ ስል ጭራሽ ልጅ ወላጆቹ የምራት አድርጋችሁ ልታስረጁኝ ነው አይደል? አሁንማ እኛስ አባትና እናት ልንባል አይደል እንዴ? ደግሞ ስትወልድ ልጄን ታስረጃትና ዋው! አይ አባዬ፣ ከሞት በላይ እርጅና ነው አይደል የምትፈራው? እናትሽን አላየሻትማ? በሷ አይብስም እንዴ? የትኛውን ላድርግ እናት? ሁለቱም አያምር። ልቀይር። አሁንም እሷ ናት ከረባት የምታስረልኝ? አንተ መቼ ነው ከረባት ማሰር የምትለምደው? ጠዋት መቀራረባችን ይወደዋል። ለዛ ነው። መልካም። ሰሞኑን አንድ ማወራ ነገር ይኖረኛል። እንደ ቤተሰብ መደጋገፍ የሚያስፈልግ ጊዜ ይደርሳል። እንግዲህ ከፈቀዳል ቀጥሎ እኛ ለእኛ እንረዳዳለን። ምን ችግር አለ? እንዴት ነው መጣል እንዴ? ይቅርታ ስለቆየ። ችግር ሻይ ቡና እንዲህ ይሆናለሁ። ቀዝቃዛ ነገር ይበላ። በፍጹም ስለመጣ ወደ ጉዳያችን እንግባ። እሺ ምን ነበር ጉዳዩ? እንግዲህ ጥሩ ጠበቃ እንደሆንክ ሰምቼ ነው የመጣሁት። እንደማታሳፍረኝ ተስፋ አደርጋለሁ። እሺ እስቲ ጉዳዩን በዝርዝር ንገረኝ። አባታችን ትልቅ የገበያ ማዕከል ነበረው። አባታችን ሲሞት አምስታችን ተስማምተን ስድስተኛ ሰው መጥቶ ረበሸን። ስድስተኛው ሰው ማለት አባቴ ነው የሚለው እኮ። ይሄን ነገር እውነት ይሁን ውሸት አጣራችሁ? ይኸውልሽ እኛ መጀመሪያም ጥሩ ጠበቃ ነው ብለውን ዝናውን ሰምተን ወደ እሱ የመጣ ነው። እሱ ጭራሽ እኛ የምናሸንፍበትን ማስረጃ ለጠላቶቻችን አሳልፎ የሚሰጠው ማን ስለሆነ ነው? እረዳችኋለሁ እኮ ችግራችሁ፣ ግን እኔ ምንም ልረዳችሁ አልችልም። ምን መሰለሽ፣ አሁንም ቢሆን ጉዳዩን እሱ ያዘው፣ ግን እኛ እንደምንፈልገው ይሂድ። ሐቁን ንገሩን ምናምን እያለ የሚዘባርቀውን ያቁም። ይኸውልህ አንተ ብቻ አይደለም እዚህ የመጣ የምታስፈራራኝ። እኔ ሊሰማኝ አልቻለም። እሺ እኔ ምን ላድርግ? እኔ እንደ ሌሎች አይደለሁም። ዛቻ ብቻ አይደለም፣ ይሄንም ደግሞ በቅርቡ ታያለሽ። እዚህም ደግሞ የመጣሁት የሚስቱን ቃል ይሰማል ተብዬ እንጂ ጊዜ ተርፎኝ አይደለም። እሺ አሁን አንድ ነገር ላወራ እፈልጋለሁ። ለጉዳዩም ለስራውን ፍጥነት ለእኔ እውነቱን ትነግረኝ ነው ማለትማ ያው ከሐኪምና ከጠበቃ የሚደበቅ ነገር የለም አይደል እንዴ? እሱማ ልክ ነህ፣ ግን ምን መሰለህ
ቀለል አድርገው። ስድስተኛ ወንድማቸውን የመጣ ስዩም ዘሪሁን የስጋ ወንድማቸው ነው አይደለም? እሱማ አጎቴ መሀን ስለነበር አባቴ ኖር አጎቴ ሰጥቶት እንዳያሳደገኝ እና በአጎቴ ስም ነበር የሚጠራው። አጎቴ ሲሞት ሙሉ እሱ ነበር የወሰደው። ስለዚህ እዚህ ውስጥ ላይ ሊካፈቱ አልፈለግም። ገባኝ። ስለዚህ የስጋ ወንድማችሁ ነው። እናንተ እንዲካፈላችሁ ያልፈለጋችሁት በአጎታችሁ ስም ስለሚጠራ ነው። ቆይ ማስረጃ ማቅረብ ቢችልስ? ከየት ያመጣል? አባቴና አጎቴ እንደናጡት ሁለት ነበሩ። ነገሩን በሚስጥር ነው ያዙት። እሱም እኛ ካደግን በኋላ እናታችን እቺ ነገረች። ሌላ ማስረጃ ወይም ምስክር ሊያቀርብ የሚችልበት ምንም አይነት መንገድ የለም እያልከኝ ነው ማለት ነው? እሱማ ጠባብ መንገድ ይኖራል፣ ግን እኔ እናንተ እየተሸፋፈንን እናልፋታለን። ምን ሆነሻል? ከቅድም ጀምሮ ተረብሸሻል። በየቀኑ የተለያዩ ሰዎች እየመጡ ያስፈራሩኛል። እሱ ግን ምንም ግድ የለውም። አሁንም ቢሆን ይሄን ድርቅናውን አልተውም አይደል? አሁንማ በጣም መፍራት ጀምሬያለሁ። ቤት ብንቀይር፣ ሰፈር ብንቀይር እንኳን ፈልገው የሚያጡን አይመስለኝም። ቆይ እሱ የተሰጠውን ጉዳይ ብቻ ይዞ ቢሰራ ምኑ ይነካል? እማገባ ውስጥ የሚገባው ምን እየሆነ ነው? እኔም እኮ ግራ ገባኝ አባ። እኛ ጋር ትሆኛለሽ። አዎ እኛ ጋር ትሆኛለሽ። ያለሽን አንድ ልጅ አንቺ ብቻ ነሽ። አንቺ አንድ ነገር ብትሆኚ ምንም እንሆን ይመስልሻል? አውቃለሁ። አታውቂም። አድገሽ እንደኛ ወግ ማድረግ ልታይ ነው ስንል አይናቸው በገንዘብ ለታወሩ ሰዎችና በደረቁ ባልሽ ምክንያት አንቺን ማጣት ለኔም ለእናትሽ የማይዋጥልንም። ይገባኛል እኮ አባዬ፣ ግን ትንሽ ጊዜ እንስጠው። እስከ መቼ ድረስ እንጠብቅ? ልጄ እስከ መቼ? ግን ዛሬ ማታ አወራዋለሁ። የሚቀየር ሀሳብ የሚኖር ይመስለኛል። እንዳልሽ ብቻ እኔ ያንቺን ደስታ ነው የምፈልገው ልጄ። በቃ አሁን ይበቃል፣ ተነስ። እንዴ በቃ አትበይኝ እንጂ ሚስቴና የልጄን እናትማ መንከባከብ ግዴታ አለብኝ። አሁን እንዲህ ያልክ አታረሳሳኝ። ላውራ ስለምፈልግ ነው። ተነስ። በኋላ አይደርስም? ፊልም ያየን እናወራለን። ዛሬ ሰዎቹ መጥተው ነው። ይህን ነገር ህምር ነው አይደለ? እንደዚህ እንድትለኝ አይደለም የነገርኩ። ቆይ ለምንድን ነው የማትረዳኝ? ታዲያ እኔ ምን ማድረግ እችላለሁ? ዛሬ ሰዎቹ ሲመጡ አባባ ነበር። አሁን እሺ ለዚህ መልሳለህ? አዲስ ቤት እፈልጋለሁ። በቃ አዲስ ቤት እፈልጋለሁ፣ አዲስ ቤት እፈልጋለሁ። ምንድነው ወሬው የተነሳ ቁጥር ሁሉ ስለ አዲስ ቤት የምታወራው? የትስ ብንሄድ እኛን ለማግኘት አንድ ሳምንት የሚፈጅባቸው ይመስላል? ታዲያ ሌላ አማራጭ ነው? እኔ ቆንጆ ባባ፣ ይሄን እርጉዝ ነኝ። ከምን ጊዜውም በላይ አሁን ነፃ መሆን አለብኝ። ቢያንስ ለልጅ እንኳን አታስብም? ልጄን የሚጠብቀው የሰጠን እግዚአብሔር ነው። ስለዚህ አቋምህን አልቀየርክም ማለት ነው። ቆይ እንደዚህ ነው በቃ ህይወታችንን የምንቀጥለው? እንደ አይጥ እየተሽለከለከኝ? አይኔ እውነቱን እያየ ልቦናዬም ደግሞ እውነቱን እያወቀው ለጥቂት ስግብግቦች ስል እነዚህ ሰዎች ምንም ያላደረጉ ሰዎች እስር ቤት ገብተው ሲማቀቁ ይሄንንም የምፈቅድ ይመስልሻል? እኔ እንደዛ አላልኩም፣ ግን ያንተ በዛ። ምንድነው ያልጠሩ ሰዎች ጋር ይልቅ እኔ ነኝ የእናንተን ጉዳይ የሚይዘው እያልክ እኔ ጦስ ውስጥ አትተኝ። እሺ እንኳን በልተሻት
ስማኝ ዳኒ፣ ይሄ የመጨረሻ ማስጠንቀቂያ። ከችሎቱ በፊት ሰዎቹን የምታገኛቸው ከሆነ አብረሃቸው ራሱ እንደነበርክ ካወቅኩ ለዛች ለነፍስ ጡሯ ሚስትህና ለእስረኛው አባትህ ሰላምታ ልክላቸዋል። ያኔ ሁሉም ነገር ይስተካከላል። አንቺን የምልሽን ነገር የማትሰሚው ለምንድን ነው? ምንድን ነው የምሰማሽማ? ነገርኩሽ እኮ እና አስደንግጠው ነው የምልሽ። 1-2 ቀን እኛ ቤት ትሆኛለሽ። ከዚያ ሲያጣሽ ደስ እንደማይለው ታውቂያለሽ። ሲርበተበት ታሳምኚውና ወደ ቤትሽ ትመለሻለሽ። ሌላ እኮ አይደለም። አይ በጣም ይደነግጥብኛል። ቅርብኝማ። አይ ልጄ ለአንቺ ብዬ ነው። ታይ ለማንኛውም ታዩሽ። አሁን አንቺ እንዴት ነው? እርግዝናው እንዴት ይዞሻል? የመጀመሪያዎቹ ወራቶች ትንሽ ከብዶኝ ነበር። አሁን እንኳን የለመድኩት ይመስለኛል። በርቺ ነሽ። ኖር ተቀመጥ። እዚህ ያስጠራውህ ትንሽ ስራ ስለበዛብኝ ነው። ምን ችግር አለው? ልጅ አይደለሁ እንዴ? አጋጣሚ ደግሞ እዚህ አካባቢ ነበርኩኝ። ምንድነው ጉዳዩ ታዲያ ጋሼ እንደዚህ ተጨቆልክበት? አንዳንድ ነገር እንድናወራ ብዬ ነበር። ምን አዲስ ነገር ተፈጠረ? ምን መሰለህ፣ ድርጅታችን 10 ሚሊዮን ብር ተጭበረበረ። 10 ሚሊዮን ብር? እንዴት? መቼ? እኔም ሳውቀው እንዳንተው ነበር የደነገጥኩት። ከድርጅቱ አንጻር 10 ሚሊዮን ብር ትንሽ ቢሆንም ነገሩ ያሳስባል። ቆይ መቼ የሆነው? በማን? የዛሬ 10 ወር በፊት የድርጅቱ ዋና ባለቤትና ዋና ጸሐፊዋ ወደ ክልል ሲሄዱ የመኪና አደጋ እንደደረሰ ታስታውሳለህ? በደንብ ወዲያው ነበር ለሕክምና ወደ ውጭ የወጡት። ያን ጊዜ ነበረ ዋና ኃላፊዋ ገንዘቡን ወጪ እንዲሆን ያዘዘችው። ለምን ጉዳይ ነበር ወጪ የሆነው? ወጪ የሆነው ከድርጅቱ ፋብሪካ በስተጀርባ ባለው ሰፊ ቦታ የግንባታ ወጪ በሚል ነበር። ስለዚህ ጉዳዩ ስላልተፈጸመና ካዝና ውስጥም ገንዘቡ ስላልተመለሰ ተዘርፈናል እያልከኝ ነው ማለት ነው ጋሼ? በትክክል። የቀረው ስራ ያንተ ነው። እንደ ድርጅቱ ጠበቃነት ሁሉን አስተካክለ በዚህ ሳምንት ክስ መስራት። እሺ ያልከኝ አደርጋለሁ። የድርጅቱ ባለቤት አንድ ልጅ ብቻ ነው ያለው። እሱ ውጭ ሀገር ራሱን ካምፓኒ ይዞ ነው የሚሰራው። ተደዋውለን ነበረ። ምናልባት ይደውልልሃል። ያው የነገርኩህን ያለውን ነገር አስረዳ። ደጋግሜ ነግሬዋለሁ። ዛሬ ግን እኔም እንግዲህ ሰዓቱ ሄደብኝ። ገና እኮ ነው ሰዓቱ። ቤተክርስቲያን ልዩ ፕሮግራም አለኝ ብዬ ነግሬሻል ነበር እንዴ? ረሳሽው እንዴ? አልረሳሁትም። ሰዓት እኮ ገና መስሎኝ ነው። አይገርምሽም? ቀድሜ መሄድ ያለብኝ ልዩ ፕሮግራም አለ ብዬሻለሁ። እንዲያውም እግዚአብሔር ቢፈቅድ አዳዲስ ሰዎችን ወደ ቤተክርስቲያን ጋብዛቸዋለሁ ብያለሁ። ማሚ የምትሄጂበት ቦታ ካረበሽሽ አብሬሽ መሄድ እችላለሁ? ደስ ይለኛል። የኔ ልጅ በቃ እሺን ቀይሬ ቶሎ እንሄዳለን። ከፍቶሃል አይደል? አይ እንዲሁ ነው። ተው እኔ ፊትህን አይቼ አውቅብሃለሁ። ምንድን ነው የሆንከው? በተለመደ ጉዳይ ነው? አዎ። ምን አዲስ ነገር ተፈጠረ ከወትሮ የተለየ? ያው አንዳንዴ ነገሮች ሲደራረቡ ይከብዱ የለ፣ ለዛ ብቻ ነው። እርምጃ ሁሉ የተጠና ይሁን። ኦኬ? የፌቨንን ነገር ደግሞ አደራ። የፌቨን ጉዳይ እንኳን እዳው ገብስ ነው ጋሽ። እሺ ምን ልታደርግ አሰብክ?
ተነገረኝ እንጂ ችሎቱን ሳሸንፉልኝ ይዤ ልመጣለ መጽሐፍቶች እኔ እንድትመክረኝ አይደል እንዴ? ምን ሆነሽ ነው? ምን ማለት ነው? እስክትሆኚ እያለቀሽ ምን ሆነሽ ነው? ምንድነው ያስከፋሽ? ሀና ጉድ ሆነናል። ጉድ። ምን ሆነሽብኝ ነው? ቆይ ንገሪኝ። ምንም ቢነገር ነገር አለው ብለሽ ነው? ምንድነው ንገሪኝ። ምንድነው እንደዚህ ያስጨነቀሽ? ለኔ ለጓደኛሽ ያልነገርሽው ለማን ትነግሪዋለሽ? ቃል እቴ የምትሰራበት የነበረውን ድርጅት ታስታውሽ? አውቀዋለሁ። ደጋግመሽ ትረግሚያቸው ሰማይ የለ እህቴን የተወደቅሽ ብለው አለመጠየቃቸው ሲገርመኝ ለሕክምና ምንም አይነት ወጪ ሳያወጡ ጭራሽ ከ10 ወር በፊት 10 ሚሊዮን ብር አጭበርብረሻል ብለው ክስ ይዘው መጡብኝ። ምን? ቆይ ምን ማለት ነው? ገንዘቡ የወጣው ባንቺ ፊርማ ነው አላት የድርጅቱ ጠበቃ። ሄሎ፣ ለምን አይሆንም? ስማኝ፣ ምን መሰለህ? ቆይ አዳምጠኝ። ይህ ጉዳይ ድርጅት ውስጥ ተሰምቷል። ጉዳዩ መቀጣጫ ካልሆነ በየክልሉ ባሉት ማናጀሮች እንደማይደገም ማረጋገጫ የለንም። ስለዚህ የክሱ ሂደት ይቀጥላል። ቆይ አሁን ምንድነው የሚሆነው? እኔ እንጃ ግራ ገብቶኛል። ግን ምን አይነት ድፍረት ቢኖራቸው ነው የ10 ሚሊዮን ብር ክስ ይዘው የመጡት? ይህን ሁሉ ዋጋ ከፍለ መጨረሻ ሌባ መባል ይሁን? ወይኔ እህቴ። ቆይ ግን ማን የክሱን ወረቀት ይዞ የመጣው? ጠበቃቸው ነው። እሱስ ምንም አላፈረም? ድርጅቱ ደሞዟን ማቆሙ ሳያንሳቸው የክስ ወረቀት ቤት ድረስ ይመጣል? ምን አይነት ንቀት ነው? እሱም ስለ ጉዳዩ ብዙ የሚያውቅ አይመስለኝም። ሁኔታዬን አይቶ ሳይደናገጥ አይቀርም። እደውልልሻለሁ ብሎ ነው ሄደው። ባይኖረውስ? ቆይ የፈለገ ነገር ይሁን እንዴት እንደዚህ ያደርጋሉ? አሁን ስለሆነው ሳይሆን ስለሚሆነው ነው ማሰብ ያለበት። ከተፈረደብን እኮ በጣም ብዙ ገንዘብ ነው። ከየት አምጥተን እንከፍላለን? እህቴ ባሉት ጉዳይ ምንም አይነት ፊርማ ፈርሜ ያወጣሁት ገንዘብ የለም ነው ያለች። አሁን ጉዳዩ እኮ ገንዘቡ የመውጣትና ያለመውጣት አይደለም። እነሱ ገንዘብ አላቸው ብለሽኛል። እንዴት አድርገን ነው የምናሸንፈው? እኛማ የማይጥል ፈጣሪ አለ። እስከቻልነው ድረስ እንታገላለን። ቆይ ለጠበቃ ምን ከፍለውስ ገንዘብ የሚገኝ ይመስልሻል? ለምንድን ነው እንደዚህ በአስቸኳይ ዶክመንቱን የፈለከው? በሰላም ነው? አዎ፣ አሁን ብዙ ችሎት ስለሌለኝ ጉዳዩን ለማየት ይሄ ክፍተት በጣም ጥሩ ጊዜ ስለሆነ ለዛ ነው ያስቸኮልኩ። መልካም። እንደዛ ከሆነ ዛሬ ማታ እራት እንድትመጡ ብላለች። ምን ነው የተለየ አዲስ ነገር አለ? እንጃ፣ ሰበብ ምክንያት እየፈለገች ማመስገን ትወዳለች። የምስጋና ፕሮግራም ነው ያለች። ለነገሩ እውነት አላት። ፈጣሪን ለማመስገን እኮ ምክንያት አያስፈልግም። አሃ፣ ካንተ ጋር ማን ክርክር ይትባል? ሁኔታ የክርክር ነው። ይልቅ እንዴት አገኘህ ሰላምን? አይቻታለሁ። ያለችበት ሁኔታ ጥሩ አይደለም። በጣም ታሳዝናለች።
ስራና ህሊና ይለያያል። ይሄን ላንተ አልነግርም፣ ነገሩን እንዳታበላሽ። ስለ ህሊና መጽሐፍ የሚናገረውን ነገር ብነግርህ ደስ ይለኛል። እቸኩላለሁ፣ ማታ እናወራበታለን። ሳልነግርህ የማላልፈው ነገር ግን ምን ጊዜም ለራስና ለራስ ሰዎች ቅድሚያ ስጥ። ምክንያቱም ሁሉም ሰው የሚያደርገው ነውና። ዋው ማን በጣም የሚጣፍጥ እራት የሰራሽው። ልክ ቤቢ እንደምትሰራው አይነት ነው። አመሰግናለሁ የኔ ልጅ። እሷማ በሙያም በመልክም እኔን እየመሰለች ነው የመጣችው። ቤት አይደለም እኔን ነው የመሰለችው። አንተ በጸባይ ነው የምትመስለው፣ በመልክ ግን እኔኑ ነው። የልጅነት መልኬን እኮ ነው የምትመስለው። ነው እንደዛ ነው ፌብ? ወይ እኔ አላቅም አባዬ። እንዴ እንደዛማ አይባልም። ከሁለት አንዱንማ መምሰል ግዴታ ነው። ታዋ ማሬ ትጣጣላይ ነው እንዴ? እንደሱ ሳይሆን ባለፈው ሳምንት እንደውም አንድ ወንጌላዊ መንገድ ላይ ሲናገር ሰምቼዋለሁ። ምን አለ? ሰው የእግዚአብሔር ወይም የሰይጣን መንፈስ ማደሪያ ነው፣ ባዶ ሊሆን አይችልም ብሎ የተናገረውን ነገር ሰምቻለሁ። አንዳንዶችም እንደዚህ ብሎ ያወራሉ። እኔ በየቀኑ አልጸልይም፣ በየቀኑ ቤተክርስቲያን አልሄድም፣ የእግዚአብሔርን ቃል አላነብም እያሉ ብዙ ነገሮች ይናገራሉ። ይህ ማለት ግን ክርስቲያን አይደለሁም ማለት አይደለም ብለው ያስባሉ። በልብ ያምነዋለሁ ብለው ይናገራሉ። ግን ይህ ደግሞ ፈጽሞ የተሳሳተ ነገር ነው። ትክክል። ግን ደግሞ ቢያነቡ ቢጸልዩ ምን ዋጋ አለው ካልተገበሩት? ለመተግበርም እኮ አንድ ነገር መጀመሪያ በደንብ መረዳት ያስፈልጋል። አረ እንደውም እኔ ልጄ ነው የምመስለው። መሰለሽ አባትሽ አንድ ጥሩ ነገር ከፊት እንዳለ ነግሮኛል እና ቤተሰባችን ተጨማሪ የስራ ዘርፍ ሊጀምር ነው። ጥሩ አይደል? ማሚዬ በጣም ነው ደስ የሚለው። አዎ በነገሮች ዙሪያ ላይ ጥናት አጥኚ ብሎኝ አሁን እየሰራሁ ነው። ግን አንድ ችግር አለ እባክሽ። ምን ማለት? ማለትማ አልገባኝም። ምን ለማለት ነው? የሰጠኝን ዶክሜንቶች አየኋቸው። ሁለተኛዋ ከዚህ በፊት የምትፈርማቸውን ፊርማዎች፣ ለዛም ደግሞ የጥናት ጽሁፎች አብረው ተያይዞ ይቀርቡ እንደነበር ነው የሚያሳየው። ግን በአሁኑ ግን ብዙም የተሟላ አይመስለኝም። ይህ ማለት ደግሞ ከዚህ በፊት የምትሰራቸው ስራዎች ጥሩ ነበረ ማለት ነው። መጀመሪያ የድርጅቱ ሰራተኞችን እኔም እንዲሁ ነበር የምናስበው። ከዚህ በፊት ከምናቸው ጽሁፎች ነበሩ። የአሁኑ ግን የተሟላ አልተሰማም። ይሄ ነገር ያለን ያልስተካከል ማለት ነው። ምን ከረባቶች በሞባይል ልጅ ለምንድን ነው ከበቃ አልጠብቅያለሁ። ችግር ዛሬ ግን ቢሮ መጣ ደስ ይለኛል። እኔ በጣም ደስ ይለኛል ብትመጪ። ነገር ግን ዛሬ በጣም ቢዚ ነኝ። ባባታው እንዳንጣላ። አንቺን ከሰማው ደግሞ ከአባትሽ ጋር ልታጣኝ ነው እንዴ? ማለት አባትሽ የሚመሩት መስሪያ ቤት ክስ አለበትና በዛ ጉዳይ ዛሬ በጣም ብዙ ስራ አለብኝ። ይኸውልሽ እኔ ልጅ አንዷ ልጃችን አንቺ ነሽ። ብንሰራ ብንለፋ ላንቺው ነው። ሁሉንም ነገር ላንቺ ጥለን ነው የምንሄደው። ያንቺ ማለት ደግሞ የሱ ነው። እባክሽ ይህ ሰውዬሽ ቀልቡን ሰብሰብ ያድርግና ይሄንን ክስ በምንም መንገድ ሄዶ ድርጅታችን እንዲያሸንፍ ማድረግ አለበት። እሺ ማሚዬ፣ በተቻለኝ አቅም እሞክራለሁ። በተቻለሽ አቅም ብቻ አይደለም ማድረግ የሚገባሽን ሁሉ አድርገሽ ይህን ነገር መፈጸም አለብሽ።
ይሄ ኬዝ የድርጅቱ ሳይሆን የኛ እንደሆነ ታውቃለህ አይደል? ማለትማ በዚህ ኬዝ ጉዳይ አባባ ከሚል ቃል እንዳትወጣ። ምን ማለት ነው? እስከ ዛሬ በስራዬ ጉዳይ ጣልቃ ገብተሽ አታውቂም ነበር። ዛሬ ምን ተገኝቶ ነው ይሄ ጉዳይ የኔና አንቺ ጉዳይ ሆነ? በምክንያት እኔ እኮ ሚስት ነኝ፣ ያለነው ደግሞ ቤት ውስጥ ነው። ምንድነው ፍርድ ቤት ያለን ይመስልን በመስቀለኛ ጥያቄ የምታጠድፈኝ እንዴ? ፍቅር ምንድነው ግልጽ አልሆናልሽኝ? ይኸውልህ ማማ፣ በዚህ ጉዳይ ላይ አባባ ክፍተት እንኳን ቢኖረው ታግዘዋለህ እንጂ አሳልፈህ አትሰጠውም። ያለህን ኃይል ሁሉ ትጠቀምበታለህ። ምክንያቱም ሁሉም ነገር ለኔና ለኛ ስለሆነ። ከሐሰት ነገር ራቅ። እኔ ኃጢአተኛውን አላጸድቅምና ንጹሕንና ጻድቅን አትግደል፣ ማማለጃም አትቀበል። አየሽ፣ እግዚአብሔር ጋር ቅኑ ቅን ነው፣ ሌባውም ሌባ፣ ውሸታም ደግሞ ውሸታም። አንቺም ብትሆኚ ማለት ነው። አዳምጠኝ፣ ደግሜ አላወራህም። በዚህ ጉዳይ ላይ ማንስማማ ከሆነ ደግማ አይኔን አታያት። ለምንድነው አታስገቢው እያልኩሽ ያስገባሽው? አስወጭልኝ። ቃል ይገባኛል፣ እረዳሻለሁ። እኔም እንዳንቺው ነኝ። እውነት ትረዳኛለህ? ለዚህ ነው ይሄን ያህል ሚሊዮን ብር ወስዳለች ብለህ ክስ ይዘብኝ የመጣው። ተረጋግተሽ አዳምጪ። ልረዳሽ ነው እዚህ ድረስ የመጣሁት። አንቺም ደግሞ እንድትረጂኝ እፈልጋለሁ። የኔ ወንድም፣ እኔ በአደጋው አይኔን አጥቻለሁ፣ ግን አይምሮዬን አላጣውም። ግድ የለሽም። እኔ ከሰሰኝ የድርጅት ጠበቃ ልርዳሽ ማለት ምን ማለት ነው? የወጣው ሰነድ ላይ ልታስፈርመኝ ነው? ቃል አስወጭልኝ፣ ውጣልኝ። ቃል
አዳምጠኝ፣ ደግሜ አላወራም። በዚህ ጉዳይ ላይ ማንስማማ ከሆነ ደግሞ አይኔን አታያት። ቆይ ለምንድን ነው የማትሰማኝ? እዚህ አትምጣ አልመለስም አላልኩም? ለምን እንደዛ ትያለሽ? ክፍተቶችን እያስተካከልን ሰዎች ደግሞ ችግሮቻቸውን እየተነጋገሩና እየፈቱ ነው አይደል? አብረን ነው እሱ ዘው ነዋ። አንተ እኮ ራስን እንደ መልአክ ነው የምትቆጥረው። ቆይ አንተ ማን ነህ? ብቻህን እውነት ብለህ የት የምትደርስ ይመስልሃል? እባክሽ ቤቱ ባዶ ነው። ወደ ቤትሽ ተመለሽ። አይደለ? ቤቱ ባዶ ነው። የቤቱ ባዶ መሆን እንጂ ያስጨነቀኝ እኔ አይደለም። ለነገሩ ምን ታደርግ፣ ስትገባ ስትወጣ የምታያት አሻንጉሊት አይደለም? ለምን ደሱ ትያለሽ? አልተረዳሽኝም። ከዚህ በላይ እንዴት ልረዳ? ቆይ ቤቴን ትዳሬን ባልኩኝ አንድ ቀን እንኳን ሰምተኸኝ ታውቃለህ? እሺ ሰማሻለሁ። የምትሰማኝ ከሆነ አንድ ነገር ልንገርህ። እኔ ለልጄ ልኖርላት እፈልጋለሁ። እምልህን ነገር የምታደርግ ከሆነ ብቻ ነው አብሬ ልሄድ የምችለው። የፍርድ ቤቱን ጉዳይ አስበሽ ከሆነ በፍጹም የማልስማማበት ጉዳይ ነው ማማ።
አደጋው ከተፈጠረ በኋላ ሙሉ ለሙሉ እይታዋን አጥታለች። እናንተ ግን እንዴት ነሽ ብላችሁ እንኳን ያልጠየቃችኋት 10 ሚሊዮን ብር አጭበርብራለች ብላችሁ ክስ ታመጣላችሁ። እሷ ነበረች እኮ መክሰስ የነበረባት። ድርጅቱ እንኳን ሊያሳክማት ይቅርና መጥቶ ይጠየቃት፣ ደውሎ እንዴት ነሽ ያላት እንኳን የለም። አደጋው በተፈጠረ ምሽት አብሯት የነበረው የድርጅቱ ባለቤት በሕክምና ምክንያት ከሀገር ወጣ። ሹፌሩን በዛው አሸለበ። ከዛ እህቴ ብቻ ቀረች። ቢገባችሁ እኮ የእናንተን ድርጅት ለማስተዳደር ስትል ነው ብዙ ነገር ነው ያጣችው። ካፍ ምንም ቃል ባይወጣ ስሜት እንደተጎዳ ለማወቅ የቅርብ ሰው መሆን አይጠበቅብኝም። የመሸነፍ ስሜት ይባላል እንጂ እንደዚህ ከባድ መሆኑን ረስቼው ነበር። አልገባኝም። ያው የመሸነፍ ስሜት ከተሰማኝ ቆየ፣ ረጅም አመቱ ነው። አዝናለሁ፣ ግን ይሄ ሁሉ የምታየው ሰው የሚተራመሰው በራሱ መንገድ ተሸንፏል። ለእህቱ፣ ለእናቱ፣ ለቤተሰቡ። ያው የቀሮቹንም ሩጫውን ለመጨረስ ነው የሚሮጠው። ቤተሰብና የራስ ምን ልዩነት አለው? አለው እንጂ መብላት እየፈለክ ሳትበላ፣ መልበስ እየፈለክ ሳትለብስ፣ መማር እየፈለክ ሌላውን ስታስተምር፣ ለራስ መኖር አቁመ ለሌላው እየኖርክ በዛ ሰው ውስጥ አንተ ትኖራለህ። አባ ለማን እየኖርኩ ነው ያለው? ማለት አልገባኝም። ብዙ ሰው ወይ ለቤተሰቡ ወይ ለራሱ ይኖራል። እኔ ግን ቀስ በል ምንድን ነው የሆንከው? ለቤተሰቤ ወይስ ለራሴ? ቆይ እኔ ለማን እየኖርኩ ነው ያለሁት? እኔ ምንም ነገር አልገባኝም። እስካሁን አላወቅም። ለማን እንደምትኖር እስካሁን አላወቅም። አባ ለራሴ፣ ለሚስቴ ወይስ ለልጄ? ሁል ጊዜ ወደ ቤቴ ሲሄድ ደስታዬ በሙሉ ግማሽ ይሆናል። ሁል ጊዜ ጭቅጭቅ። አዝናለሁ ልጄ፣ በጣም አዝናለሁ። የአሁኑ ግን በጣም ከባድ ነው። መወሰን አለብኝ። ለራሴ ወይስ ለማላቃቸው ሰዎች ነው መኖር ያለብኝ? እየጠየቅከኝ ነው? አንተ በእኔ ቦታ ብትሆን ምን ታደርጋለህ? ክንዳንተ እውነቱን እኖረው ነበር። ክንዳንተ እውነቱን ታውቃላችሁ፣ እውነትም አርነት ያወጣችኋል። አዝናለሁ። ከዚህ ሰዓት ጀምሮ የድርጅቱ ጠበቃ አይደለም። አቶ ሰለሞን፣ ብናወራ ብዙ ነገሮችን መንገድ ሳይስቱ ማስተካከል እንችላለን። እኔንም እንደ ሌሎቹ አባብለህ ልሸውደኝ እያሰብክ ነው? እንደሱ አይደለም። በቃ ለገዛ ምስት የማትመለስ እኔን እንዴት ሊሰማኝ ትችላለህ? ለነገሩ እኔ ነኝ ጥፋተኛ እዚህ ድርጅት ውስጥ እንድትገባ ማድረግ። አሁንም ቢሆን ያለህበትን መንገድ ለማስተካከል ብዙ አልረፈደም። ጭራሽ እኔን ህይወት መዘወር አስበሃል? ራስን ይዘህ ተጃጃለህ። ከዚህ በኋላ እንኳን እኔን የልጅ ልጅ መብት የለም።
እኔና አንተ ቤተሰብ ሆነን መግባባት የማንችል ከሆነ ሌሎቹን ሰዎች እንዴት አድርገን ነው ተግባቡና ተስማሙ ብለን መምከርና መገሰጽ የሚያስችለን እንዴት ነው? እሱን ለእኔ ሳይሆን ድንቡሎ ሳይሰጡ ለምትንከራተትላቸው ሄደህ ንገራቸው። እሺ አቶ ዳንኤል አመሰግናለሁ። ቆይ ማን ነው ዳንኤል? የድርጅቱ ጠበቃ ነው የከሰሱ እና ከሱ ጋር ስልክ እየሰጥሽ? ቆይ ምን ተፈጥሮ ነው? አልገባኝም ነገሩን የተደበላለቀው። ከኔ ዋሰ ግን አልተደበላለቀብሽም። እንዴት ተገናኛችሁ? እንዴት አወርታችሁ ነው? ቆይ ድርጅቱ ጥብቅናውን ነጥቁታል። አሁን የድርጅቱ ጠበቃ አይደለም። ለምን? እንዴት? እኔ ይሄንን ጥያቄ ቅድም ጠበቃችሁ ምስሌ መጠየቅ ፈልጌ ነበር። እና ለምን አልጠየቅሽም? ከዚህ በላይ ምን ትጠይቅ ነገር አለ? የሚስቱ ነገር ነው። ሚስቱ ማለት ሆስፒታል ድረስ መጥቶ ተገናኝተን ነበር። ተያይዘን ሆስፒታል ስንወጣ ሚስቱ ወደ ሆስፒታል ስትመጣ ተገናኘን። ሁለቱም ተናናቅጠው ሲተያዩ ለነበረ ከዚህ በላይ ነገሩን አላባብሰውም። ቢያወሩም ከቴ ጋር ያውሩ ብዬ ተውኩት። አንቺ ተሻታል? ቆይ ነገሩ እንዴት ነው? ተሳሰብብኝ እኮ። ባለቤቱ ልብስ ስለሆነች ለክትትል ስትመጣ እህቴ ደግሞ የሰሞኑ ጭንቀት ስለረበሻት ልትታይ እኛም እዛ ነበር። ከሆስፒታል ስንወጣ እህቴ እጁ እንደምርኩ ስትጠማበት ስታይ ግርግር ተፈጠረ። አላምንሽም። እና ከዛስ? ከዛማ ምን አለው ወደ ቤት አድርሶ ስልኬን ተቀብሎ እኛ ከፈለግን ጠበቃችን እንደሚሆን ነግሮ ሊዳ እና ቆይ ከዚህ በኋላ እናንተ ጠበቃ ሊሆን ግን ውስጤ ምንም እያለኝ አይደለም። አላማንሹም? እኔ እንጃ እንዴት ነገሮች እንደዚህ በአንዴ ይገለባበጣሉ? ቆይ እንዴት? በዚህ ምድር ላይ እኮ የማይሆን ነገር የለም። እህትሽ ልትሆናለሽ ብሎ ማን ያሰበ ሰው ነበር? የድርጅቱ ባለቤት ረስተዋት ከሷ ጋር የሰሩ የነበሩ ሰራተኞች ከዚህ ይዘው ይመጣሉ ብሎ ያሰበ ሰው ነበር? እሱማ ልክ ነሽ። ማንም እንደሚፈጠር ያውቃል ብለሽ ነው። ወይ ደግሞ ከድርጅቱ ስላባረሩት ሊበቀላቸው ፈልጎ ቢሆንስ? እኔ እንጃ። ሲታይም ሲያወራም ጥሩ ሰው ነው የሚመስለው። ስለዚህ እንሞክር አይደል? አዎ። እሺ ቶሎ ቶሎ አውራኝና ልሂድበት። እማሳት መጣ ማደርገው ነገር አለ። እንዴት ነሽ? ጤናሽ ነው? ሰላም ነው? ውስጥሽ ሰላም ነው? ቤቢስ እንዴት ነው? ጥሩ ላይ ነህ። ስለኔ ማሰብ ጀምረሃል ማለት ነው። ምን ማለት ነው? ምን ማለት እንደሆነማ አንተም ጠንቅቀህ ታውቀዋለህ። ስለኔ የምታስብ አታስመስል። እንዴት ነው ስላንቺ ማላስበው? ሚስቴ እኮ ነሽ። ለዚህ ነው ሚስት ስለሆንኩ ሽማግሌ ከመላክ ይልቅ ከሌላ ሴት ጋር አሸሸ ገዳም የምትልልኝ። እንዴት ነው ሆስፒታል ውስጥ ከሌላ ሴት ጋር አሸሸ ገዳም? እንዴት ነው እያሰብሽ ያለሽው? ግን ምን እንደሚቆጨኝ ታውቃለህ? አንተን እውነተኛ ሰው ነህ ብዬ ስለአንተ መከራከሬና ከአንተ ጋር መኖሬ። ፍቅር ይታወቅሻል። ግን እያልሽ ያለሽው ነገር በደንብ ይታወቀኛል። ለምን ስልኩን አታነሳው? ከአንቺ ጋር እያወራሁ እኮ ነው። ዛሬ በጣም የሚስትነት ጊዜና አክብሮት እየሰጠኸኝ ነው። እባክህ ሁሉም ነገር እንደምታስቢው አይደለም። ላስረዳሽ ፍቅር። እኔ እንዴትም አልተረዳሁም። ይልቅ ብትሄድላት ይሻላል። ቆይ ፍቅር፣ እሷ በዚህ መኪና አደጋ ምክንያት አይኖቿን አጣለች። አደጋው የተፈጠረው በእሷ ስምና ፊርማ ከባንክ 10 ሚሊዮን ብር ወጥቷል። አሁን ተከሳለች። ይህን ልትከፍል ቀርቶ በአደጋው የመጣባትን እንኳን በሽታ የምታስታምበት አቅም በዚህ ሰዓት የላት። አስቢው። አንቺ ብትሆኝስ? እኔ በሆንስ? ልጆቻችን ቢሆንስ? በሰው ጫማ ውስጥ ራሳችንን ከተን ማየት እስካልቻልን ድረስ ነገ በእኛ ላይ እንደዚህ አይነት ሁኔታ ቢከሰትብን ነገ ለሕይወታችን ምን ዋስትና ይኖራል ብለሽ ታስቢያለሽ? እኔ አንቺን እንኳን ልተው ቀርቶ በዓለም ላይ እንዳንቺ አይነት ሴት ያለ እንኳን አይመስለኝም። ለእኔ የሕይወቴ ግማሽ አካሌ ነሽ። እንዴት እንደዚህ ብለሽ ታስብኛለሽ?
ለአንቺና ለቤተሰቦችሽ ክብር ሳይኖረኝ ቀርቶ አይደለም። ሰውየውን ደጋግሜ አውርቼዋለሁ። ሊሰማኝ ግን ፈቃደኛ አይደለም። ነገሩ ለአንቺ ከባድ እንደሆነ ግን ይገባኛል። እኔ መጀመሪያም እንደዚህ እንዲሆን አልፈለግኩም። ግን እስቲ አንተ ለአንድ ደቂቃ እኔ ቦታ ሆነ አስብ። እስቲ ስሜቴን ለመረዳት ሞክር። ህመሜን መታመን ትችላለህ? ነገሩ ይስተካከላል። ነገሩ ለአንቺ ቀላል እንዳልሆነ ይገባኛል። ነገር ግን በቅርቡ ይስተካከላል። ለማንኛውም ልጄን ሰውዳ ብለኸኝ እንድትሆን እፈልጋለሁ። ልጄ ለመጀመሪያ ጊዜ አይኑን ሲገልጥ አባቱን እንዳይ እፈልጋለሁ። ህመምሽ ህመሜ ነው፣ ደስታሽም ደግሞ ልክ እንደዛው ደስታዬ ነው። ይህንን ላደርግ ደግሞ ቃል ገብቼልሻለሁ። ስለዚህ ቃሌን መጠበቅ እፈልጋለሁ። መቼ ነው እሱ የሚሆነው? እስቲ ያሳየኝ። የታል? ሁሌ ማውራት ብቻ። እስቲ አንድ ቀን አድርግ። አይዞሽ የኔ ቆንጆ፣ ነገሮች ሁሉ በቅርብ ይስተካከላሉ። ስትቆዩ የቀራችሁ መስሎኝ ነበር። ምን ነው ፊትህ የጠዋት ፊት አይመስል? ምን ሆነሃል? አይ እንዲሁ ነው ድካም። ምንም ተኝቶ አያውቅም። እንዲሁ ሲንቆራጠጥ ነው የሚነጋው። አንድ ነገር ልንገር፣ ሰው የራሱ ቤት ባይኖረው የክራይ ቤትና አልጋ ይኖረዋል። አልጋ ባይኖረው ደግሞ ፍራሽ ይኖረዋል። ፍራሽ ባይኖረው በረንዳ ያድራል፣ ግን እንቅልፉን አያጣም። አንተ ግን እንቅልፍን አጥተሃል። ራስህን መርምር። ውስጥ ንጹህ፣ እጅ ንጹህ ሲሆን እንኳን በአማረ ቤት በረንዳ ይተኛል። እኔ ስንት ነገር ያለብኝ ሰው ነኝ። ለራሴ ስንት እንቅልፍ የሚነሳ ነገር ያለብኝ ሰው ነኝ። እንኳን የሱ ተጨምሮብኝ። ሄሎ ሄሎ፣ አቶ ዳንኤል እንዴት ነህ? እግዚአብሔር ይመስገን። ብዙ ጊዜ እያሰብኩ ስራ ስለተደራረበብኝ ላዋራ አልቻልኩም። የክሱ ሂደት እንዴት እየሆነ ነው? አለቃ፣ እኔ እኮ ጥብቅናዬ ከድርጅቱ ይገባኛል። እሱም እንዲህ ነው። ደጋግሜ ስነግረው አልሰማም ያለኝ። አንተ በደንብ ስማኝ። አባቴ ቀዶ ጥገናውን ጨርሶ አሁን የተረጋጋ ስሜት ላይ ነው። አገር ቤት ያለው ድርጅትም እንዴት እንደሆነ አውርቶኝ ሁሉንም ነገር ስነግረው በአፋጣኝ ክሱ እንዲቋረጥ ነው ያለኝ። ምን? አዳምጠኝ። በአደጋው ምክንያት አይኗ እንደጠፋ ሲሰማ በጣም ነው ያዘነው። ለድርጅቱ ስትል ብዙ ለፍታለች። ውለታው አለብኝ። ከድርጅቱ የጠፋውም ገንዘብ በእሷ ፊርማም ቢሆን ፈጽሞ እንዳትከሰስ ክሱም ይነሳ ብሏል። የድርጅቱ ባለቤቶች ክሱ ይቋረጣሉ እንዴ? በሚገባ። አስፈላጊ ከሆነ እርዳታ የሚያስፈልጋት ከሆነ ከጎኗ ነኝ ብሏል። አመሰግናለሁ። አልስማማም። ለምን አትስማማም? አንተ የድርጅቱ ጠበቃ አይደለም፣ ከድርጅቱ ጥብቅና ለቀሃል። የድርጅቱ ባለቤቶች ሳያውቁ ከዚህ ከድርጅቱ ጥብቅና እንዳባረርከኝ ማታ ነው ልጃቸው ደውሎ ሲነግረኝ የገባኝ። እና ምን ይጠበስ? ፋይሉ ይዘጋል። ልሳኔ ይዘጋል። ውጣ ከቢሮዬ። ጋሼ፣ ይሄ መንገድ አያዋጣም። የድርጅቱ ባለቤቶች የተዉትን ገንዘብ ለመተው ለምን እንዳቃተ ይሄ ነገር ለእኔ ግልጽ ነው። ምን ለማለት እየሞከርኩ ነው? ገንዘቡን የድርጅቱ ጥቂት ሰራተኞች ተስማምታችሁ በፊርማ ውጭ እንዳደረጋችሁ ታውቃለሁ። ሌባ ነህ እያልከኝ ነው? ታውቋል፣ እየሰደብከኝ ነው። ፍርዱ ተፈርዶ እስር ቤት እንደገባች ወዲያው ገንዘቡን ለመከፋፈል ወስናችኋል። ይቅርብህ፣ ግድ የለህም፣ ይቅርብህ አባቴ። ውጣ ባለጌ! ቢሮ ለቀህ ውጣ።
በመጨረሻም ፍርድ ቤቱ ከላይ በጠቀሳቸው አንቀጾች መሰረት ተከሳሽ ሰላም ተሰማ ከተከሰሰችበት ወንጀል ነፃ መሆኗን የሚያሳይ ማስረጃ የቀረበ ሲሆን ፍርድ ቤቱም መረጃዎቹን ተመልክቶ ከወንጀሉ ነፃ መሆኗን መስክሯል። ይግባኝ መብት ነው። መዝገቡ ተዘግቷል። እና ስታገኘው ምን አለክ? ሊሰማኝ ፈቃደኛ አይደለም፣ ከቢሮ አባረረኝ። ታዲያ ያለንን መረጃ እንዴት ነው ወደ ማስረጃ መቀየር የምንችለው? ከሰራተኞቹ ያሰባሰብኳቸው መረጃዎች አሉ። ነገር ግን እነሱም ቢሆን ምስክር ይፈልጋሉ። ሰዎቹ ደግሞ ምስክርነታቸውን ለመስጠት ፈቃደኛ አይደሉም። ፈርተዋል መሰለኝ። እና መጨረሻዬ ምንድን ነው? የተሻለ ነገር ይፈጠራል ብዬ አስባለሁ። ልጃቸው ደውሎልኝ ነበረ። ስልኬ ላይ ደግሞ መቅረጸ ድምፅ ስላለ ያንን የልጃቸውን ድምፅ ለፍርድ ቤት ቀጥታ ሄደን እናሰማለን። የሚፈጥረው ነገር ይኖራል? ተስፋ አደርጋለሁ። ፍርድ ቤቱ በመቅረጸ ድምፁ ካመነ ነፃ አወጣለሁ? በደንብ ወንጀሉን እንኳን አድርገሽው ቢሆን እንኳን ነፃ ትሆኛለሽ። ለማንኛውም ልጄን ስወልድ አብረኸኝ እንድትሆን እፈልጋለሁ። ልጄ ለመጀመሪያ ጊዜ አይኑን ሲገልጥ አባቱን እንዳይ እፈልጋለሁ። ባባ ይሄኝ እርጉዝ ነኝ። ከምን ጊዜውም በላይ አሁን ነፃ መሆን አለብኝ። ቢያንስ ለልጄ እንኳን አታስብም? መውለድ መወለድ ነውና መውለድ ነገን በራስ እጅ በግል እርሳስ መሳል ነውና መውለድ ተስፋ፣ መውለድ በረከት፣ መውለድ መፍጠር፣ መውለድ ብዙ ማድረግ እንደሚቻል ማሳያ ነውና ጨለማውንም ብርሃኑንም በአንድ እቅፍ የመያዝ ተምሳሌት ነውና ምጡ ምን ቢከብድ ከነገም ብርሃን የትኛውም ጨለማ አይበልጥም። አንድ ነገር ልናገር። በእውነት ሰው በብዙ መንገድ ይስታል፣ ይመለሳል። እኔም ከተሳሳትኩበት መንገድ እንድመለስ ሰውም ፈጣሪ ይቅር እንዲለኝ
በጸሎት ከጎኔ አትለዩ። ተቀበላችሁኛል? አንተ ሳቅ እኮ ይጋባል፣ ፈገግታ እኮ ይጋባል። ምን ሆነሃል ጋሼ? ፌቨን እኮ ወለደች። ከረጅም ሌሊት በኋላ የምስራቅን ጥግ የተሻሸች ጨለማውን እንደምትጋፋ ጀንበር ነች። እውነት ነው። አንዳንዴ የሌቱ መርዘምና የጨለማው ጠንከር ንጋትን ለማስረሳት ከጫፍ ይደርሳል። አንዳንድ ደግሞ ሰው ነንና በእኛው ድካም በሱ ጥንካሬ ጨለማው ነገን አስክዶ ይውጠናል። ከዚያም ሻልካል የጠዋቷን ወገግታ አይናችን መቋቋም ያቅታታል። የምንናፍቀው ብዙ ይጓጓንለት ጠፋናል አይነት ነገር ነው። ግን የሆነ ሆኖ ከትላንት የተነሳ ከነገ የሚጨለፍ ተስፋ ዛሬያችን ላይ ቢያረበብ መልካም ነው። ምን ቢዘገይ የስድስት ወር ሕፃን ልጅን እንኳን የማትጎዳ ንጹሕ ብርሃን እውነት መምጣቱ አይቀርም። Alongside me, yeah, live on the studio. Let me tell you this, you know. Listen up, ደሲላል ቀኑ ደሲላል ከትናንት ዛሬ ይሻላል ደሲላል ደሲላል ቀኑ ደሲላል ደግደጉን ያታማኙ እርፍናቸው ያገኙ ሰው ያፉን ፍሬ በላል ደስ ደስ ይላል ደስ ደስ ይላል ደስ ደስ ይላል ደስ ደስ ይላል ደስ ይላል ደስ ይላል ደስ ይላል ደስ ይላል ቀኑ ደስ ይላል ከትናንት ዛሬ ይሻላል ደስ ይላል ደስ ይላል ቀኑ ደስ ይላል ደስ ይላል ቀኑ ደስ ይላል ከትናንት ዛሬ ይሻላል ደስ ይላል ቀኑ ደስ ይላል ከትናንት ዛሬ ይሻላል የሰከው ባይሙላት ተመልከቶ ደሆላ ትላንትና አልፏልና ቀኑ አዲስ ነው አትበርችላ ሰይዳል ደስ ይላል ደስ ይላል ላንገት ራስ አይከብድም ቀና ለማላለላ ሁሉም አይቀር እንዳቻላማ ይነጋል ደጉላላማ ደስ ይላል ደስ ይላል ደስ ይላል
nipita pagso kay naramdaman ka masolay karon na chalama samay ay dimidam mo na dimay yamay nipasa nipita pagso kay naramdaman ka masolay karon na chalama samay ay dimidam mo na dimay yamay dasilol dasilol ከፍጥረት የተለየ ደንቅ ጸጋ የሰጠ ጥበብን ተሸልሞ ሁሉን ማድረግ መቻል ደስ ይላል ደስ ይላል ደብደጉን የተመኙ እልፍ ናቸው ያገኙ ሰው ያፉን ፍሬ ይበላል ደስ ደስ ይላል 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 ሰከላ ኢንተርቴይንመንት ሰከላ አባይን ወለደ ሰከላ ሶርስ ኦፍ ናይል እንደ ወንዛችን ፊልም ይፈሳል። በቻናላችን ምርጥ ሀገርኛ ፊልሞችን ለመመልከት ቻናላችን ላይክ፣ ሼር እና ሰብስክራይብ ያደርጉ። ሰከላ ኢንተርቴይንመንት ሰከላ ሶርስ ኦፍ ናይል ሰከላ ኢንተርቴይንመንት ሰከላ አባይን ወለደ ሰከላ ሶርስ ኦፍ ናይል እንደ ወንዛችን ፊልም ይፈሳል። በቻናላችን ምርጥ ሀገርኛ ፊልሞችን ለመመልከት ቻናላችን ላይክ፣ ሼር እና ሰብስክራይብ ያደርጉ። ሰከላ ኢንተርቴይንመንት